አቤት ቅሌትና ውርደት የኢትዮጵያ መንግስት በዓለም አቀፉ ማህበረሰብ ዘንድ። ትናንት ብዙዎቻችሁ በማህበራዊ ሚዲያ እንደተመለከታችሁት የኢትዮጵያ መንግስት ከህንድ ሀገር የሚመረተውን የአፕል ምርት ኢትዮጵያ እያመረተችና ኤክስፖርት እያደረገች እንደሆነ በሚያሳይ መልኩ የራሱን ፎቶ ከጎን በማድረግ እንደዚህ በምታዩት መልኩ ሚዲያ ላይ በራሱ ገጽ ላይ ለጥፎት ነበር። ነገር ግን ታላላቅ የሚዲያ አውታሮች በመመልከት ውሸት እንደሆነና ጎግል ላይ ገብተው በማየት ህንድ ሀገር እየተመረተ እንደሆነ በማየት ውሸታም እንደሆነ በሚጽፉለት ጊዜ ከገጹ ላይ አጠፋው። ኢትዮጵያ ስንዴ እያመረተች ኤክስፖርት እያደረገች እንደሆነ፣ ሰሞኑን ደግሞ የጦር መሳሪያ እያመረተች እንደሆነ፣ ተተኳሽ እያመረተች እንደሆነ፣ አሁን ደግሞ የአፕል ምርት እያመረተች እንደሆነ ሲነግሩን ውሸት እንደሆነ የዓለም አቀፉ ሚዲያ ተጠቃሚ በሙሉ እየዘከዘከው ነው። ከዚህ ውርደት ይሰውራቸው። እንደዚህ አይነት የታላቅ ቀላል ታላቅ አገርን የሚመራ መንግስት ከመዋረድ ያድናቸው። አሁን እኔ ኢትዮጵያዊ ልባል የምር እንደዚህ አይነት መንግስት ይዤ እኔ ኢትዮጵያዊ ልባል በዚህ በአብይ አህመድ ምክንያት እኔ ኢትዮጵያዊ ልባል